የቱፓክ ሻኩር ጓደኞችና የቅርብ ሰዎች። ቱፓክ ሻኩር በሕይወት ዘመኑ ብዙ ሰዎች አውቆ ነበር። አንዳንዶች የሙዚቃ ጓደኞቹ ነበሩ፣ አንዳንዶች ደግሞ ከልጅነቱ ጀምሮ የቅርቡ ሰዎች ነበሩ። አንድ ስናፕ ዳግ የቅርብ የሙዚቃ ጓደኛው። ስናፕ ዳግ እና ቱፓክ በ1990ዎቹ ከተገናኙ በኋላ በጣም የቅርብ ሰዎች ሆኑ። ሁለቱ ከዌስት ኮስት ራፕ ትውልድ ዋና ሰዎች ነበሩ። በጋራ ሙዚቃ ሰርተዋል፣ መድረክ ተጋርተዋል፣ ስለ ሙዚቃና ሕይወት ተወያይተዋል። ሆኖም በመጨረሻ ዘመናቸው በአንዳንድ የግል ጉዳዮች ላይ ልዩነት ነበራቸው። ሁለት ዶክተር ድሬ የሙዚቃ አስተማሪው። ዶክተር ድሬ ቱፓክን በዴዝሮ ሪከርድ ዘመን የተቀላቀለው ታላቅ ሰው ነበር። እሱ ጋር የሰራው ካሊፎርኒያ ላቭ ከታዋቂ ዘፈኖች አንዱ ሆነ። 3 ሳክ ናይት አጋሩና አወዛጋቢ ጓደኛው። ሳክ ናይት ቱፓክን ከእስር በኋላ ወደ ዴዝሮ ሪከርድ እንዲገባ ያደረገው ሰው ነበረ። በመጨረሻም የቱፓክ ሌሊት ከእሱ ጋር በመኪና ውስጥ ነበረ። 4 ያኪ ካዳፊ እንደ ወንድም የቀረበው ያኪ ካዳፊ ከቱፓክ በጣም የቅርብ ጓደኛ ነበር። ከሆትሎዝ ቡድን ጋር አብረውን ሰርቷል። ቱፓክ ለሆትልዞ እንደ ቤተሰብ ያያቸው ነበረ። 5 ኢዲአይ ሜን እና ሆትሎዝ ቱፓክ የሆትሎዝ ቡድን እንደ ቅርብ ወንድሞች ይመለከት ነበር። እነሱ ከሱ ጋር በብዙ ዘፈኖችም ሰርተዋል። 6 ዘኖትሬስ ቢአይጂ ከጓደኛ ወደ ተቃዋሚ። ይህ በጣም አሳዛኝ ታሪክ ነው። መጀመሪያ ቱፓክ እና ቢጊ ጓደኞች ነበሩ። ቱፓክ ቢጊን ይደግፍ ነበር። ነገር ግን ከ1994 የተኩስ ጥቃት በኋላ መተማመናቸው ቀረ። 7 ትሪች የቅርብ ጓደኛ። ትሪች ከቱፓክ ጋራ የቅርብ የራፕ ጓደኝነት ነበራቸው። ስለ ቱፓክ በተለያየ ጊዜያትም አክብሮቱን አሳይቷል። 8 የልጅነት ጓደኞቹ። ከዝናው በፊት ቱፓክ በባልቲሞር እና ኒውዮርክ ያደገ ሲሆን ከልጅነት ጓደኞቹ ጋር ጠንካራ ግንኙነት ነበረው። እነዚህ ሰዎች ቱፓክን ከታዋቂነቱ በፊት ያውቁት ነበር። ቱፓክ የጓደኝነት ባህሪ። ቱፓክ በጓደኞቹ ዘንድ ታማኝ ሰው፣ ለጓደኞቹ የሚቆም ነገር ግን በቀላሉ የሚጎዳ ስሜታዊ ሰው እንደነበረም ይናገራል። በሕይወቱ ትልቁ ችግር አንዱ ማንን ማመን እንዳለበት አለማወቁ ነበረ። የቱፓክ ሻኩር በሙዚቃ ዓለም ታላቅ ኮከብ ቢሆንም የሕይወቱ መሰረት ቤተሰቡ ነበር። በተለይ እናቱ በአስተሳሰቡ በትግሉና በጥበቡ ላይ ትልቅ ተጽዕኖ አሳድራለች። እናቱ አፊኒያ ሻኩር በቱፓክ ሕይወት ውስጥ ከሁሉም በላይ ተጽዕኖ ያላት ሰው ነበረች። የሰብአዊ መብት ተሟጋች ነበረች። ከብላክ ፓንተር ፓርቲ ጋር ተያይዛ የነበረች ነበር። ጠንካራ አመለካከት ያላት ሴት ነበረች። ቱፓክ በእናቱ የትግል መንፈስ ተጽዕኖ ተደርጎበታል። የእናቱ ተጽዕኖ ቱፓክ እናቱን በጣም ይወድ ነበር። በታዋቂው ዲር ማማ ዘፈን ውስጥ ለእናቱ ያለውን ፍቅር ገልጿል። እናቱ በድህነት በችግርና በብዙ ፈተናዎች ውስጥ እሱንና እህቱን ለማሳደግ ትተጋ ነበር። ቱፓክ ብዙ ጊዜ እናቴ ብቸኛዋ በእውነት የምታውቀኝ ሰው ናት በሚል በስሜት ይናገር ነበር። አባቱ ቢሊ ጋርላርድ ቱፓክ ባዮሎጂያዊ አባት ቢሊ ጋርላርድ ነበር። ነገር ግን ቱፓክ በልጅነቱ ከአባቱ ጋር ብዙ ጊዜ አላሳለፈም። ይህ በቱፓክ ሕይወት ውስጥ የተሰማው አንድ ትልቅ የቤተሰብ ክፍተት ነበረ። 3 የእንጀራ አባቱ ሙቱሉ ሻኩር። ሙቱሉ ሻኩር የቱፓክ እንጀራ አባት ነበር። ቱፓክ ከሱ ብዙ ተማረ። ሙቱሉ በህብረተሰብ በፖለቲካና በራስ መጠበቅ ጉዳዮች ላይ ተጽዕኖ አሳደረበት። እህቱ ሳኪዩ ሻኩር። ሳኪዩ ሻኩር የቱፓክ ታናሽ እህት ናት። ሁለቱ በልጅነት አብረው በብዙ ችግሮች አልፈዋል። ቱፓክ ለእህቱ በጣም ይጨነቅ ነበር። ከሞተ በኋላ ሳኪዩ የቱፓክን ትውስታ ለመጠበቅ ትልቅ ሚናም ተጫውታለች። የቤተሰቡ ችግሮች። ቱፓክ በልጅነቱ ቀላል ህይወት አላለፈም። ቤተሰቡ የገንዘብ ችግር ነበረበት። ብዙ ቦታም ተንቀሳቅሷል፣ ቤት እየቀየሩ። የቤተሰብ መለያየትም ተጋርጧቸዋል። እነዚህ ልማዶች በኋላ በሙዚቃው ውስጥ በደንብ በግጥሞቹ ታይተዋል። ቤተሰቡ በሙዚቃው ላይ ያሳደረው ተጽዕኖ። ቱፓክ የሚዘፍነው ስለ የድህነት ህመም፣ የእናቶችን ትግል፣ የህይወትን ፈተና፣ የማህበረሰብን ችግር ነበር። ብዙ ሀሳቦቹ ከቤተሰቡ ልምድ የመጡ ነበር። የማይረሳው ነገር ቱፓክ በዓለም ፊት እንደ ጠንካራ ሰው ቢታይም በውስጡ ግን ቤተሰቡን በጣም የሚወድ ስሜታዊ ሰው ነበር። ከሁሉም ሰዎች በላይ የሚያምነው ሰው እናቱ አፊና ሻኩራ ነበረች። የቱፓክ ሻኩር የቅንጦት ህይወት፣ ዝና፣ ገንዘብና አኗኗር። ቱፓክ ሻኩር በ25 ዓመቱ ብቻ ቢሞትም በመጨረሻ ዓመታት የኖረው ህይወት ከታዋቂ የሙዚቃ ኮከቦች ደረጃ ነበር። ነገር ግን ከቅንጦት በተጨማሪ ለቤተሰብና ለሰዎች የሚያስብ ሰው ነበር። ቱፓክ በዝናው ከፍ ሲል በካሊፎርኒያ ውድ አካባቢዎች ይኖር ነበር። በቤት ውስጥ የመዝገብ ክፍል ስቱዲዮ ለመስራት ያስብ ነበር።
ለጓደኞቹና ለቤተሰቦቹ ቦታም ይሰጥ ነበር። የሚያርፍበትም ልዩ ቦታ ነበረው። መኪኖቹ ቱፓክ የቅንጦት መኪኖችን ይወድ ነበረ። በተለይ ታዋቂ የሆነውን BMW መኪኖች ውድና ፈጣን መኪኖች ነበሩት። በሞተበት ሌሊት የነበረበት መኪና BMW 750 IL ነበረ። ልብስና ያለባበስ ስልት ቱፓክ የራሱ የሆነ ያለባበስ ስልት ነበረው። ታዋቂ የነበሩት በአንዳንድ የቅንጦት ልብሶች፣ የሚያበሩ ጌጣጌጦች፣ የቆዳ ልብሶች ነበሩ። ጌጣጌጥና ገጽታ ቱፓክ የራሱን ገጽታ በጥንቃቄ ያሳድግ ነበር። ይለብስ የነበሩት የወርቅ ሰንሰለቶች፣ ቀለበቶች፣ ልዩ የመድረክ አለባበስ የራሱን የሚያመለክት ነበሩ። ገንዘቡን እንዴት ያወጣ ነበር? ቱፓክ ገንዘብ ማውጣት የሚወድ ቢሆንም ለራሱ ብቻ አያውለውም ነበር። ብዙ ጊዜ ቤተሰቡን ይረዳ ነበር፣ ጓደኞቹን ይደግፍ ነበር፣ ሌሎች ሰዎችም እርዳታ ያደርግ ነበር። የፓርቲና የዝና ህይወት እንደ ታዋቂ ራፐር ትልቅ የሙዚቃ ዝግጅቶች፣ የሰዎችን ትኩረት የሚስቡ ነገሮች፣ ቪአይፒ ቦታዎች ይገኙበት ነበር። ነገር ግን ቅንጦት ብቻ አልነበረም። የቱፓክ ህይወት ሁለት ገጽታ ነበረው። አንዱ ገጽ ዝና፣ ገንዘብ፣ ቅንጦት፣ ሌላው ገጽ ፍርሃት፣ የግጭት ጫና፣ የሚዲያ ጫና፣ የግል ችግሮች ነበሩ። የሚያስገርመው ነገር ምንም እንኳን ቱፓክ የቅንጦት ህይወት ቢኖረውም በውስጡ በጣም ቀላል ነገሮችን የሚወድ ሰው ነበር። ለሱ ከውድ ነገሮች በላይ ቤተሰብ፣ ጓደኞችና ሰዎች ላይ ተጽዕኖ ማሳደር ዋጋ ነበራቸው። የቱፓክ ሻኩር የስኬት ሚስጥሮች ቱፓክ ሻኩር በ25 ዓመቱ ብቻ ቢሞትም በሙዚቃ ታሪክ ውስጥ የማይረሳ ስም ለመሆን ችሏል። የሱ ስኬት በአንድ ነገር ብቻ አልመጣም። በልምዶቹ፣ በአስተሳሰቡና በትጋቱ የተገነባ ነበር። ግልጽ የሆነ መልእክት ነበረው። ቱፓክ ሙዚቃ ለመዝናናት ብቻ አልተጠቀመበትም። የሚናገረው የድሆችን ችግር፣ የህይወትን ትግል፣ ፍቅርን፣ ማህበራዊ ጉዳዮችና ፖለቲካዊ ጉዳዮችን ነበር። ሰዎች በዘፈኖቹ ውስጥ ራሳቸውን ስለሚያዩ ተወዳጅ ሆነ። በጣም ታታሪ ነበር። ቱፓክ በስቱዲዮ ውስጥ ብዙ ሰዓት ያሳልፍ ነበር። አንዳንድ ጊዜ በአጭር ጊዜ ብዙ ዘፈኖችን መስራት ይችል ነበር። የሥራ ፍጥነቱ ከብዙ አርቲስቶች ይለየው ነበር። እውነተኛ ሆኖ መኖር ቱፓክ ራሱን ለሰዎች ለማስደሰት አልቀየረም። የሚሰማውን ይናገር ነበር። ይህም አንዳንድ ሰዎችን ቢያስቆጣም ብዙ ሰዎች እንዲያከብሩት አድርጓቸዋል። ህመሙን ወደ ጥንካሬ ቀይሯል። በልጅነቱ ብዙ ችግሮችን አይቷል። ነገር ግን ችግሮቹን እንደ መሰናክል ሳይሆን እንደ መነሻ ተጠቀመባቸው። ጥሩ ታሪክ መናገር ይችል ነበር። ታላቅ አርቲስት የሚያደርገው ችሎታ አንዱ ሰዎችን ማስማማት ነው። ቱፓክ የራሱን ህይወት ወደ ታሪክ ቀይሮ ለሰዎች ያቀርብ ነበር። ሌላው መማርና ማሰብ ይወድ ነበር። ቱፓክ ግጥም፣ መጽሐፍ እና ማህበራዊ ጉዳዮችን ይወድ ነበር። የእሱን አስተሳሰብ ትልቅ ያደርገዋል። ትልቅ ህልም ነበረው። ቱፓክ ራሱን ራፐር ብቻ አያይም ነበር። ይፈልግ የነበረው ታዋቂ ተዋናይ፣ ንግድ መጀመር፣ ለሰዎች መልእክት ማድረስ ነበር። ሌላው ሰዎችን መርዳት ችሎ ነበር። ቱፓክ በሰዎች ህመም ላይ ትኩረት ያደርግ ነበር። ይህ ለሰዎች ቅርብ እንዲሆን አደረገው። ሌላው አደጋ ለመውሰድ አልፈራም። ቱፓክ የሚያምንበትን ነገር ለመናገር አልፈራም ነበር። ይህ አንዳንድ ጊዜ ችግር ቢያመጣም ልዩ ሰው ያደርገው ነበር። ትልቅ ተጽዕኖ ለመፍጠርም ፈልጓል። የቱፓክ ዋና ህልም ብዙ ገንዘብ ብቻ ማግኘት አልነበረም። ሰዎች እንዲያስቡ፣ እንዲለወጡና እንዲበረታቱ ያደርግ ነበር። የቱፓክ ሻኩር 10 ያልተሰሙ እውነታዎች። ቱፓክ ሻኩር ብዙዎች እንደሚያውቁት ራፐር ብቻ አልነበረም። በውስጡ ብዙ የማይታወቁ ገጽታዎች ነበሩት። አንድ ከራፕ በፊት ግጥም ጸሐፊ ነበር። ቱፓክ በልጅነቱ ጀምሮ ግጥም ይጽፍ ነበር። ብዙ ሰዎች የሚያዩት የሱ ጠንካራ ገጽታ ቢሆንም በውስጡ ስሜታዊና ሐሳባዊ ሰው ነበር። 2 በትምህርት ቤት የቲያትር ተሳታፊ ነበር። ቱፓክ በባልቲሞር የጥበብ ትምህርት ቤት ተምሯል። በዚያም ትወና፣ ግጥም፣ ሙዚቃ ተማረ። ይህም በኋላ በፊልም ስራዎቹ ላይ ረድቶታል። 3 ታላቅ ህልሙ የሙዚቃ ብቻ አልነበረም። ቱፓክ የሆሊውድ ተዋናይና የንግድ ሰው መሆን ይፈልግ ነበር። በፊልሞች ውስጥ ያሳየው ችሎታ ይህን ህልሙን ያሳያል። 4 ማክቬሊያ የሚለውን ስም ለምን ተጠቀመ? ቱፓክ በመጨረሻዎቹ ዓመታት ማክቬሊያ የሚለውን ስም ተጠቀመ። ይህ ስም ከጣሊያናዊ ፖለቲካ አስተሳሰብ ሰው ኒኮሎ ማክሌቪያ ተነስቶ ነበረ። 5 በአንድ ጊዜ ብዙ ዘፈኖችን ለመስራት ይችል ነበር። ቱፓክ በስቱዲዮ ውስጥ በጣም ፈጣን ነበረ። ሐሳብ ሲመጣለት በፍጥነት ወደ ግጥምና ዘፈን ይቀይረው ነበር። 6 ለእናቱ ያለው ፍቅር ልዩ ነበር። ዲር ማማ ብዙ ሰዎች እንደሚወዱት ዘፈን የሆነ የቀረው ለእናቱ ያለውን ክብርና ስሜት ስላሳየበት ነው። 7 ቱፓክ ስለሞት ብዙ ያስብ ነበር። በግጥሞች ውስጥ ስለሞት ህይወትና የሰው ዕጣ ፈንታ ብዙ ይጠይቅ ነበር። ይህ ግን ሞቱን አስቀድሞ ያውቅ ነበር ማለት አይደለም፣ ግን እንደሚሞት ሰው ይኖር ነበር። 8 ብዙ ሰዎች የማያውቁት ሌላ ገጽታው ቱፓክ በጓደኞቹ መካከል ቀልደኛና ደስተኛ ሰው ነበር። ህዝብ ፊት የሚታየው ጠንካራ ገጽታ ብቻ አልነበረም። 9 ብዙ የግል ጽሑፎችን ትቶ ሄዷል። ቱፓክ ብዙ ግጥሞች፣ ሐሳቦችና ደብዳቤዎች ጽፎ ነበር። እነዚህ የእሱን የውስጥ ሐሳብ ለማወቅ ይረዳሉ። 10
ከሞተ በኋላም ተጽዕኖ አልቆመም። ቱፓክ ከሞተ ከብዙ ዓመታት በኋላም ሙዚቃዎቹ ይሰማሉ፣ ታሪኩ ይመረመራል፣ ብዙ አርቲስቶችንም ታሪኩ ያነሳሳል። ቱፓክ በሰዎች ፊት የሚታየው ቁጡ ራፕ ብቻ አልነበረም። እሱ ግጥም የሚወድ ቤተሰቡን የሚያከብርና ለሰዎች መልእክት ማድረስ የፈለገ አርቲስት ነበር። የቱፓክ ሻኩር የመጨረሻ 24 ሰዓት ከግጥሚያው እስከ ሞቱ ድረስ። የቱፓክ ሻኩር የመጨረሻ ቀን በሙዚቃ ታሪክ ውስጥ ከሚነገሩ እጅግ አሳዛኝ ቀናት አንዱ ነው። እስከዛሬ ብዙ ሰዎች ስለዚህ ሌሊት ይጠይቃሉ። ከዚህ ሌሊት ጋር የተያያዙ አንዳንድ ዝርዝሮች በምስክሮች ቃልና በምርመራዎች መሰረት የተሰበሰቡ ናቸው። ሁሉም ነገር 100% የተረጋገጠ አይደለም። ግን አንድ ቀኑ ሴፕቴምበር 7 1996 ቱፓክ በኔቫዳ ላስ ቬጋስ ነበር። ወደዚያ የሄደው በታላቁ የቦክስ ተዋጊ ማይክ ታይሰን ግጥሚያ ለመመልከት ነበር። ታይሰን ከብሩስ ሳልዳን ጋር ተዋግቶ በፍጥነት አሸነፈው። ቱፓክ የታይሰን ትልቅ ደጋፊ ነበረ። ከግጥሚያው በኋላ ቱፓክ ከጓደኞቹና ከዴዝሮ ሪከርድ ሰዎች ጋር ተገናኘ። ከነበሩት ሰዎች መካከል ሳክ ናይት፣ የቱፓክ ጓደኞች፣ የቅርብ የሙዚቃ አጋሮቹ ነበሩ። የኤምጂኤም ግራንድ ግጭት። ከግጥሚያው በኋላ በኤምጂኤም ግራንድ ሆቴል ውስጥ አንድ ግጭት ተፈጠረ። ቱፓክና አጋሮቹ ከአንድ ሰው ጋር ተጋጩ። ያ ሰው ኦርላንዶ አንደርሰን ነበር። አንደርሰን ከክሪፕስ የጎዳና ቡድን ጋር ተያይዞ እንደነበረ ይነገራል። የግጭት በኋላ ከተከሰተው ጥቃት ጋር ብዙ ጊዜ ተያይዟል። ነገር ግን የጥቃቱ አድራጊ በሕግ ፍርድ ቤት አልተረጋገጠም። ወደ ክለብ መሄድ። ከዚያ በኋላ ቱፓክና ጓደኞቹ ወደ ክለብ 662 ለመሄድ አቀዱ። በዚያ ሌሊት ቱፓክ በጣም ደስተኛ እንደነበር የተወሰኑ ሰዎች ይናገራሉ። የመጨረሻው ጉዞ ከሌሊቱ 11 ሰዓት አካባቢ ቱፓክ ከሳክ ናይት ጋር በኤምደብሊው 750ኤል መኪና ውስጥ ነበረ። መኪናው በላስ ቬጋስ መንገድ ላይ ሲጓዝ አንድ ነጭ መኪና ቀረበ። ከዚያማ በቱፓክ ላይ ተኩስ ተከፈተ። ተኩሱ ቱፓክ በብዙ ጥይቶች ተመታ። ሳክ ናይት በቀላል ጉዳት ተረፈ። ቱፓክ ግን ከባድ ጉዳት ደረሰበት። ቱፓክ ወደ ዩኒቨርሲቲ ሜዲካል ሴንተር ኦፍ ሶዘርን ማቨርን ተወሰደ። ሐኪሞቹ ለህይወት ለማዳን ሞከሩ፣ ነገር ግን ጉዳቱ ከባድ ነበር። ከ6 ቀናት በኋላ ሴፕቴምበር 13 1996 ቱፓክ ሻኩር በ25 ዓመቱ ሞተ። ሞቱ የራፕ ዓለምን አስደነገጠ። እስከዛሬ ድረስ ሰዎች የሚጠይቁት ማን አዘጋጀው? ምክንያቱ የጎዳና ግጭት ነበር ወይ? የሙዚቃ ጦርነት ነበር ወይ? ሌሎች ሰዎች ተሳትፈዋል ወይ? የሚሉ ጥያቄዎች ናቸው። ነገር ግን ለብዙ ዓመታት ጉዳዩ በይፋ ያልተፈታ ነበር። የመጨረሻ ሰዓቱ የሚያሳየው በዚያን ቀን ቱፓክ የሚወደውን ቦክስ ተመልክቷል። ከጓደኞቹ ጋር ጊዜ አሳልፏል። በ25 ዓመቱ የህይወቱ ከፍተኛ ደረጃ ላይ ነበር። ነገር ግን በዚያው ሌሊት ህይወቱ በአሳዛኝ ሁኔታ ተቋረጠ። የቱፓክ ሻኩር 10 ያልተሰሙ ሚስጥሮች፣ የሞተበት ምክንያትና ዝርዝሮቹ። ቱፓክ ሻኩር በ25 ዓመቱ ቢሞትም ዛሬም በሙዚቃ ታሪክ ውስጥ ከትልልቅ ሰዎች አንዱ እንደሆነ ይነገራል። አንድ ቱፓክ ራፐር ብቻ አልነበረም። ብዙ ሰዎች ቱፓክ እንደ ራፕ ብቻ ያወቁት እንጂ ግጥምና ተዋናይ፣ ማህበራዊ አስተያየት ሰጪ፣ የወጣቶች ድምጽ ነበር። ከልጅነቱ ጀምሮም ይለፋ ነበር። 2 ሚስጥር። ቱፓክ በጣም ስሜታዊ ሰው ነበረ። ነገር ግን በግል ህይወቱ እናቱን በጣም ይወድ ነበረ። ለልጆቹ ደግ ነበር። ስለ ፍቅርና ሰላም ያስብ ነበር። 3 ቱፓክ የመጽሐፍ አፍቃሪ ነበር። ቱፓክ በተለይ የፍልስፍና፣ የታሪክና የፖለቲካ መጽሐፍትን ያነብ ነበር። እሱ ራሱ እንደ መዝናኛ ሰው ብቻ አይመለከትም ነበር። ህዝቡን ለማንቃት ድምጽ መሆን ይፈልግ ነበር። 4 ማክሬቪ የሚለውን ስም የወሰደው ከጣሊያናዊ ፖለቲከኛ በመዋስ ነበረ። ሚስጥር። ቱፓክ እና ማዶና። ቱፓክ ከማዶ ጋር የፍቅር ግንኙነት ነበረው። ይህ ግንኙነት በጊዜው ብዙ ሰዎችን አስገርሟል። በሞቱ ቀን የነበረው ግጭት የመጨረሻው ቀን መስከረም 7 ቀን 1996 ነበረ። ቱፓክ የዴዝሮ ሪከርድ መሪ ሱጅ ናይት ነበረ። በዛም የህይወቱ ፍጻሜ ተጠናቀቀበት። ማን ገደለው የሚለው እስከዛሬ ድረስ ቢያጠያይቅም የቱፓክ ግድያ ለዓመታት ከታላላቅ የሙዚቃ ሚስጥሮች አንዱ ቆይቷል። ብዙ ግምቶች ቢኖሩም የጉዳዩ ሂደት ለረጅም ጊዜ አልተፈታም ነበር። ከጊዜ በኋላ ዱኬቪዲ ዳቪስ በጉዳዩ ላይ ተከሷል። ሚስጥሩ ለምን ዛሬም ታዋቂ ነው? አንደኛ በአጭር ህይወት ብዙ ስራ ሰርቷል። 2 ለችግረኞች ድምፅ ሆኗል። ሙዚቃው ከጊዜ በላይ የሚኖር መልእክት አለው። ሞቱ ሚስጥርነትን ጨምሯል። ከቱፓክ ሻኩር ህይወት የምንማራቸው ትምህርቶች። ቱፓክ ሻኩር ፍጹም ሰው አልነበረም። በህይወቱ ውስጥ ስኬት፣ ስህተት፣ ፈተናና ትልቅ ተጽዕኖ ነበሩ። ከታሪኩ ብዙ የሚማሩ ነገሮች አሉ። 1 ችግርን ወደ ጥንካሬ ቀየረ። ቱፓክ በልጅነቱ ብዙ ችግሮችን አሳልፏል። የገንዘብ ችግር፣ የቤተሰብ ፈተና፣ የጎዳና ህይወት ጫና። እነዚያ ግን እንደ መጨረሻ ሳይመለከት ወደ ጥበብ ቀየራቸው። ትምህርት የሚያሳልፉ ችግር ሊጠናከረው ይችላል። 2 ራስህን ወቅ። ቱፓክ ማንነቱን በግልጽ ያሳይ ነበር። ሰዎች ምን ይላሉ ብሎ ራሱን አልለወጠም። ትምህርት የራስን ዋጋ ወቅ። ሁሉንም ሰው ለማስደሰት አትሞክር። 3 ችሎታን በትጋት አሳድግ። ቱፓክ ብቻ ተሰጥኦ ያለው ሰው አልነበረም። በጣም ይሰራ ነበር። ብዙ ጊዜ በስቱዲዮ ያሳልፍ ነበር።
ትምህርት ተሰጥኦ ያለ ስራ ብቻውን በቂ አይደለም። 4 መልእክት ያለው ስራ ፍጠር። ቱፓክ ለመዝናናት ብቻ አልሰራም። ሙዚቃው ስለ ህይወት፣ ህመም፣ ተስፋ፣ ማህበረሰብ፣ ፖለቲካ ይናገር ነበር። ትምህርት ሰዎች የሚያስታውሱት ትርጉም ያለው ነገር ነው። 5 ለቤተሰብ ክብር ስጥ። ቱፓክ ለእናቱ አፊና ሻኩር ያለው ፍቅር በጣም ይታወቃል። ዲር ማማ የሚለው ዘፈን ይህን ያሳያል። ትምህርት ስኬት ቢመጣም የረዱን ሰዎች አትርሳም። 6 ቁጣ መቆጣጠር አስፈላጊ ነው። ቱፓክ በጣም ስሜታዊና በፍትህ ጉዳይ ላይ ጠንካራ አቋም የነበረው ሰው ነበር። ነገር ግን አንዳንድ ውሳኔዎቹ ችግር አመጡበት። ትምህርት ጠንካራ መሆን ማለት ሁልጊዜ በቁጣ መመራት አይደለም። 7 እውቀትን ፈልግ። ቱፓክ ግጥም፣ ታሪክና ማህበራዊ ጉዳዮችን ያነብ ነበር። ትምህርት አእምሮን ማሳደግ እድልህን ያሳድጋል። 8 ገንዘብ ብቻ ህይወት አይደለም። ቱፓክ ገንዘብና ዝና አገኘ፣ ነገር ግን ደስታና ሰላም ሁልጊዜ አልነበረውም። ትምህርት ስኬት ማለት ሀብት ብቻ ሳይሆን ሰላምና ጥሩ ግንኙነቱን ነው። 9 ስምህን በተግባር ገንባ። ቱፓክ ከሞተ በኋላ ሰዎች ያስታውሱታል፣ ምክንያቱም የሰራው ነገር ተጽዕኖ ነበረው። ትምህርት ታላቅ ስም በገንዘብ አይገዛም፣ በስራ ግን ይገነባል። 10 ህይወት አጭር ናት፣ ዓላማ ይኑርህ። ቱፓክ በ25 ዓመቱ ቢሞትም ያሳለፈው ህይወት ትልቅ ተጽዕኖ አለው። ትምህርት እድሜ ብዛት ሳይሆን የምታደርገው ነገር አስፈላጊ ነው። የቱፓክ ህይወት አጭር መልእክት ነው። በችግር ውስጥ ብትወለድም ችግር እንዲገልጽ አትፍቀድ። አንተ ራስህ ማንነትህን ገባ። የቱፓክ ህይወት እጅግ አሳዛኝ፣ እጅግ አስደሳች፣ እጅግ አስተማሪ ነው። ስላዳመጣችሁኝ፣ ስለተከታተላችሁኝ አመሰግናለሁ።